በሰሜን ኢትዮጵያ በትግራይ ክልል በተለይ ሙስሊሞች ላይ ተደጋጋሚ በደል እየደረሰባቸው መሆኑን ነዋሪዎች ሲናገሩ ይደመጣል። በደሉ በተለይ በእስልምና አስተምሮ ውስጥ ከመሰረታዊ የአምልኮ ነፃነት ጋር እየተገናኙ ናቸው። ማህበረሰብ ላይ የተጋረጠው ይህ ፈተና ለዘመናት ቢቆይም እልባት ሳያገኝ ሰንብቷል። በዚህ ላይ ያጠነጠነውን ጥንቅር እንከታተል። የሰው ልጅ ሕሊና የማይቀበላቸው ግፎች በተለያዩ አካባቢዎች በኖሩ ኢትዮጵያውያን ሙስሊሞች ላይ ተፈጽመዋል። ይበልጥ የሚያሳዝነው ግን የመቃብር ስፍራ ያለ የሚለው የሙስሊሞች ሮሮ ዛሬም አለማክተሙ ነው። ኃይለ ሥላሴ ከ3 የመቃብር ስፍራዎች ነቅሎ አባረረን። ደርግም እንዲሁ ለመካነ መቃብርነት እንጠቀምባቸው ከነበሩ 3 ቦታዎች አስነሳን። ይኸው ዛሬም በሰላም አስከሬን የምናሳርፍበት ቦታ አላገኘንም። ይህ ጽሑፍ መስከረም 1986 በቢላል መጽሔት የታተመ ነው። የመቃብር ስፍራ ሮሮ በውቅሮ በሚል ርዕስ ከታተመ 32 ዓመታትን አስቆጥሯል። ዛሬም ይህ የአንድ ወጣት ዕድሜ ባስቆጠረው ጽሑፍ ላይ የተጠቀሱት ጉዳዮች በትግራይ ክልል በሌሎች አካባቢዎች መልካቸውን እየለዋወጡ ይስተዋላሉ። ላብነትም በአክሱም ከተማ አሁንም ድረስ እልባት ያልተሰጠው ሙስሊሞች መስጂድ እንዳይገነቡ የማገድና ተከራይተውባቸው የሚሰግዱባቸው ስፍራዎች ላይ በጸጥታ አካላት ጭምር የታገዘ ክልከላና ቁሳቁስ ንጥቂያ ባለፈው ዓመት በመቀጠል ዜጎችን አደባባይ ወጥተው ተቃውሟቸው እንዲያሰሙ ያስገደደው የሙስሊም ሴት ተማሪዎች ሂጃብ ለብሰው ትምህርት ቤት ውስጥ እንዳይገቡ መከልከል እንዲሁም በሚያዝያ ወር መገባደጃ በአብዓዲ ከተማ አስተዳደር ውስጥ የሚገኘው አሽሐዲ ወይም አምባ ሐዲን በሚል ስያሜ የሚታወቀው ስፍራ ከጥንት ጀምሮ በሙስሊሞች መቃብርነት ሲጠቀሙበት የነበረ ቢሆንም ለሌላ እምነት ቤት አምልኮ መሰጠቱ ተጠቃሽ ነው። ለመሆኑ በክልሉ በሚገኙ ሙስሊሞች ላይ ዘመን አልፎ ዘመን ሲተካ አንዱ የመንግስት ስርዓት አልፎ ሌላኛው ሲመጣ ችግሮቹ ለምን እልባት ሊያገኙ አልቻሉ? በአካባቢው ሙስሊሞች ላይ የሚፈጠረው ጫናስ እንዴት አይነት ነው? በዚህ ጉዳይ ላይ የአካባቢው ተወላጅን ትዝብትና ለምን መፍትሄ ማግኘት ተሳነው የሚለውን ቃኝተናል። ለዚህም በትግራይ ክልል በአብዓዲ ከተማ የተወለዱት በመቀሌ ዩኒቨርሲቲ የዶክተሬት ዲግሪ ጥናት የሰሩ ከሚገኙትና የወራቤ ዩኒቨርሲቲ መምህሩ አቶ ሙሐመድ አወል ሀጎስን አነጋግረናል። እንደ አንድ የክልሉ ተወላጅ እንዲሁም የአክሱም ሙስሊሞች ጉዳይ ላለፉት 15 ዓመታት ሲከታተል እንደነበረ ሰው ጉዳዩ መከሰቱ በጣም ያሳዝናል፣ ስሜታውም የሚያደርግ ነው። ግን እኔ ረጅም ዓመታት ጉዳዩን ሲከታተለው የነበረ ጉዳይ ስለሆነ እነሱ እንደሚያስቡት ወይም ሲጠብቀው የነበረ ነገር ነው አክቹአሊ እየሆነ ያለው ብዬ ነው የማስበው ማለት ነው። ምክንያቱም ላለፉት 15 ዓመታት እየሆነ የነበረ ነገር ነው፣ ቀላል አይደለም፣ አሁን የመጣ ነገር አይደለም፣ የቆየ ጉዳይ ስለሆነ ከ1980ዎቹም ጀምሮ የምናያቸው ነገሮች ከዛ በፊትም ብዙ የተፈጠሩ ሁኔታዎች ስለነበሩ ይህንን ነገር ማሁን ምናልባት ጦርነትን ወይም ፖስት ዋር ትግራይ አካባቢ ላይ በመሆኑ ጊዜ ጠብቆ የተደረገ ነገር በመሆኑ ነው እንጂ ይህን ነገር ጠብቆ የነበረ ነገር ወይም እንደ ሰው ያሳዝነኛል። ግን እዛ ሲሆን ከነበሩ አንጻር ሳየው ግን ኤክስፔክትድ የሆነ ነገር ነው እየተፈጠረ ያለው ማለት ነው። ጫናዎች በጣም ብዙ ናቸው። አንዱ የመስጂድ ጥያቄ ነው። መስጂድ የለም አካባቢው ላይ ማለት ነው። ስለዚህ መስጂድ የሌለው ሙስሊም ምን አይነት ጫና ሊደርስበት እንደሚችል ይታወቃል። ለሙስሊሞች መስጂድ ማለት ተራ የአምልኮት ቦታ ብቻም አይደለም፣ ከዛ የዘለለ ነው። ማህበረሰቡ የሚሰባሰብበት ነው፣ መኖሩን የሚያረጋግጥበት ነው። የተለያዩ ኢሹዎች እንደ ትምህርት ቤትም ነው፣ መድረሳም ነው። ሙስሊሞች እንዳጠቃላይ ማህበራዊ ህይወታቸውን መኖራቸውን የሚያሳዩበት አንድ መንገድ መስጂድ ነው። ሶ ሙስሊም መስጂድ ሲከለከል ህልውናውን ኤግዚስተንሱን እየተከለከለ ያለው ነው። ሙስሊሞች ከኢኮኖሚያዊ መገለል የሚደርሳቸዋል። ከፍተኛ የሆነ ግብር እንዲከፍሉ ይደረጋል። አፄ ዮሐንስ ዘመን ጀምሮ ሙስሊሞች ላይ የሚጣል ከፍተኛ የሆነ ግብር ነበረ ማለት ነው። አሁንም በቢሮክራሲው ደረጃ ሙስሊሞች ከፍተኛ የሆነ ግብር ይከፍላሉ። ግብር ከፋይ ሆኖም ግን አሁንም ሃይማኖታዊ መብታቸውና ነፃነታቸው ግን አልተጠበቀላቸውም።